ለይለቱል ቀድር የመወሰኛዋ ሌሊት በመባል ይታወቃል። አላህ በቁርአን ላይ እንግዲህ ትልቁ ካነሳቸው ጉዳዮች ውስጥ ከረመዳን ጋር ተያይዞ አንዱ ይሄ ነው። ለይለቱል ቀድር ኸይሩን ሚን አልፍ ሸህር እያለ ይገልጸዋል ሱረቱል ቀድር ላይ። በዚህ የለይለቱል ቀድር ጉዳይ በተመለከተ የተለያየ ሐሳቦች የተለያየ አመለካከቶች ይነሳሉ። አላህ አንድ ነገር ሊያስተምረን ይፈልጋል። ሰዎች በዚህ ቀናቶች ውስጥ ባልታወቁ ቀናቶች ነብዩ ሰለላሁ ዐለይሂ ወሰለም እጥሉቡሃ ፊል ዊትር ነው ያሉት፣ በጎደሎ ቀናቶች ጠብቋቸው ብለዋል። ከረመዳን 21 23 25 27 29 በእነዚህ ቀናቶች ውስጥ ጠብቁት ብለዋል። እስቲስናዕ ተደርጎ የተመረጠ ዕለት የለም። አብዛኞቹ ዑለማዎች ወደ 27ኛው ሌሊት ቢያደሩ፣ ለዛም ግን ቀጥዕ የሆነ ቁርጥ ያለ ደሊል ማስረጃና ማረጋገጫ አይኖርም። ለይለቱል ቀድር የሚባለው ስያሜው እንዲሁም ደግሞ ክብሩን ከምን ጋር ያገኘው ነው ብለን ስናስብ ለይለቱል ቀድር ክብሩን ከሰጡት ወይም ደግሞ የለይለቱል ቀድርን ቀንን ልቅናውን ከፍ ካደረጉለት አንዱ ቁርአን የወረደበት ሌሊት ነው፣ የመወሰኛ ሌሊት መሆኑ ነው። የዓመት ፋይላችን የሚወሰንበት ጉዳዮቻችን አላህ ዘንድ አርድ ተደርገው ውሳኔ የሚሰጥበት ቀን ነውና በዚህ ሌሊት ራሳችንን የበለጠ ለአላህ አቅርበን ወደ አላህ ተማጽነን መምጣት አለበት። ይህም ምክንያቱ ሁልጊዜ እንደሚታወቀው በታሪክ እንደሚነገረው ያለፉት ህዝቦች ከኛ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝቦች በፊት የነበሩት ህዝቦች እድሜያቸው ረጃጅምና በጣም ብዙ አመታትን በሺዎች የሚቆጠሩ አመታትን በመቶዎች የሚቆጠሩ አመታት ይኖር ነበር። የነብዩ ሰለላሁ ዐለይሂ ወሰለም ኡመት ደግሞ እድሜያችን አጭር ነው። አዕማሩ ኡመቲ በይነ 60 و70 ما بين 60 و70 እንዳሉት ረሱል የኔ ኡመት እድሜ ከ60 እስከ 70 አመት ነው። ያንን ተጃውዝ የሚያርጉት ያንን የሚያልፉት ጥቂቶች ናቸው። ስለዚህ የነብዩ ኡመት ከሌሎች ኡመቶች ጋር በስራ ሊወዳደር የሚችልበት እድል ጠባብ ነው ማለት ነው፣ በእድሜም በጊዜም ስለሚበለጥ። አላህ Subhanahu Wa Ta'ala የዚህን ኡማ በረከት ሊያደርግለት ፈልጎ ተጠቃሚነቱን ሊያሳድግለት ፈልጎ በዚህ ምን አደረገ? በአንዲት ሌሊት የአንድ ሺህ ወራቶችን ግምት የያዘች ሌሊት አደረገ። 83 አመት ከምናምን ወራት ወይም ከአራት ወራት የሚጠጉ ወራቶችን በአንድ ቀን የሚሰራ አምልኮተ ስርዓት ኢባዳ አጅር ያለበት ነው። ከዛ የበለጠ ግን አላህ ሊያስተምረን የሚፈልገው ነገር አለ። በለይለቱል ቀድር ጊዜ ለይለቱል ቀድር አንድ ሰው ኸይርን መጠበቅ ህይወቱን ሊለውጡለት የሚችሉበት ጉዳይ ኸይራቶችን ሁሉ ጊዜ ተሳቡቅ እንድናረግባቸው እንድንጠብቃቸውና እንድንዘጋጅላቸው እንድንችል ለዚህ ነው መጅሁል የሚያደርገው አላህ ሳይታወቅ እንዲቀር ያደረገው። ሰዎች ለይለቱል ቀድር መቼ እንደሆነ ቢያውቁ ኖሮ ሮድ መዛንም ላይ ጾሙ አመቱን ሁሉ አላህ ላይ ይገዙ ይችላሉ። አንድ ቀን ወደ አላህ ጋር ተቃርበው እድሜያቸውን ከአላህ ውጭ ነው ሊኖር የሚችሉበት እድል ይኖራል። ያ እንዳይሆን አላህ Subhanahu